በህሟን ካፒታል ኦፕሬሽን ፕሮግራም ገንዘብ ድጋፍ በመማር ማስተማር ስነ ዘዴ አጠቃቀም ላይ ያተኮረ በአሪአፍ ቋንቋ በቅድሚያ አንደኛ ደረጃ ለሚያስተምሩ ከ130 በላይ ለሚሆኑ መምህራን ስልጠናም ተሰጥቷል። የትምህርቱን ዘርፍ ለመደገፍ ህሟን ካፒታል ኦፕሬሽን ፕሮግራም የተለያዩ ስራዎችን ሲያከናውን መቆየቱን ጠቅሰው ይህም በተለይ በተማሪዎች ውጤት መሻሻል አዎንታዊ ድርሻ እንደሚኖርም ተጠቅሷል። ስሜ መምህርት ዘውዲቱ ሙክራ ይባላል። የወሰድነው ስልጠና በጣም ደስ ብሎኛል። በዚህ አይነት ሁኔታ ልጆችንም እንገነባለን። የማያውቀውንም ነገር በጣም አውቀናል። ቢቀጥል ጥሩ ነው። አንዳንድ ወር መሃል ስልጠናው ቢቀጥል በጣም እውቀት እናገኛለን። ካለነው ወደ የተሳለ እንሳገራለን። በጣም ደስ ብሎናል። ማስተምረው ያው ገምቲ ቅድመ መደበኛ መምህር ነኝ። በቅድመ መደበኛ መምህርነት ስልጠና ተብዬ 4 ቀን ሙሉ ወስጃለሁ። የወሰድኩት ስልጠና ከዚህ በፊት ያው ሲያስተምር የነበረ ነው። ትምህርታችን ተቀይሮ ወደ አሪአፍ 4 ቀን ሙሉ ስልጠናውን ሲወስድ እንደ ድሮ አይደለም፣ ተቀይሯል። ድሮ ሲያስተምር በአማርኛ ሀ አለ፣ በእንግሊዘኛ ኤ አለ። እንደዚህ አይነት ትምህርቶችን ሲያስተምር ቆይተናል። አሁኑ ላይ የወሰደነው ስልጠና አሪአፍ የሚለው ኤ የነበረው ወደ አ ተቀይሮ ሙሉ ፊደላት ተቀይሮ በአሪአፍ ስልጠናውን ተቀብለናል። ይሄን የወሰደውን ስልጠና አሁን ወደ ህፃናት ደረጃ ወርደን ሲያስተምር ይሄ ትምህርት የወሰደነው ስልጠና አሁን ገምቲ ላይ 5 ጣቢያ ላይ ነው የምንሰራው። ስልጠናው በዋነኝነት የመምህራንን የመማር ማስተማር አቅም ለመገንባትና በአፍ መፍቻ ቋንቋ ትምህርት እንዲሰጥ በማድረግ ረገድ ወሳኝነት ሚና አለው ያሉት ሰልጣኝ መምህራኖችም ይህም የመምህራኑን አቅም በመገንባትና የተማሪዎችን ውጤት እንዲሻሻል ብሎም በትምህርቱ ዘርፍ የገጠመውን የውጤት ስብራትን ለመጠገን የሚያግዝ ስለመሆኑም ገልጸዋል። ደስ የሚል ነገር ብዙ ነገሮችን ተቀብለናል። የተቀበልነው አንደኛ ያው ከዚህ በፊት እንደዚህ አልነበረ። ህፃናት ላይ ይህን ያህል መሰረት እንደዚህ የተጣለ ነገር አልነበረበትም። ከዚህ በኋላ መሰረት እንዲጥል ብዙ ግንዛቤዎችን ሰጥተዋል። ይሄ ፕሮጀክት ከዚህ በፊት ይህን ህፃናት እንደዚህ ለማበቃቃት ሌላውንም እንደዚህ ለማነሳሳት አልነበረም። አሁን ይሄ አጋጣሚ እንደዚህ ስልጠና በሚሰጥበት ላይ አንደኛ መጽሐፍ እጥረት ከዚህ በፊት ቢኖርም እንኳን አሁን ሴክተሩ ድጋፍ የሚያደርግበትን ርዕሰ መምህራንን አጠጋግቶ ይህን ፕሮጀክት ተጠቅሞ ሌሎችን ታች ወርዶ ማናጅ አድርገው መጽሐፉም ያው ዲስዋች አሁንም እየተደረገ ነው። ቀጣለ አሁን ያለው ነገር አንደኛ ይሄ ስልጠና እየሰጡ የነበሩ ባለሙያዎች አሉ። ከዞን መጥቶ ማሰልጥነዋል። ከዚህም ያሰለጠነ የነበሩት አሉ። በጣም እናመሰግናለን። እና በዚህ በአሪአፍ ስልጠና ዙሪያ ላይ ለብዙ መምህራኖች የግንዛቤ ማስጨበጫ ስልጠና እንደተሰጠ ነው። ከስልጠና ውስጥ መምህር የተረዳውት ነገር ቢኖር በጣም ገንቢ ነው። ምክንያቱም ከዚህ ቀደም የሚያስተምራቸውና አሁን ዛሬ በዚህ ተከታታይ 4 ቀን ስልጠናውን በወሰድነው መሰረት ከዚህ የበለጠ ሄጄ የሚመጣውን ትውልድ ለማፍራትና በአሪአፍ ቋንቋ ፊደላትን በሚገባ ጽፎ እንደገና እንዲያነቡና ትርጉም እንዲረዱ ብዬ ለማስተማር በስልጠናው መሰረት ብዙ አይነት ዕውቀት እነም ገዝቻለሁ። በጣም ስልጠናው ገንቢ ነው። በጣም ነው። እኛ ያላወቅነውን አውቀናል። አሁን ያልተረዳነውን ተረድተናል። ህፃናትን እንዴት ማስተማር እንዳለን ከዚህ በፊት ያስተማርን ነበርን፣ ግን እዛ ውስጥ ትንሽ ስህተቶች አይጠፉም። ያን ስህተት ሁሉ አርመን አሁን እንዴት ማስተማር እንዳለብን፣ እንዴት ማድረግ እንዳለብን፣ ህፃናት አይምሮ ላይ እንዴት መጫወት እንዳለብን፣ እንዴት ማሳዝ እንዳለብን ይሄን ሁሉ ስልጠና ወስደናል። አሁን በወሰድነው ስልጠና መሰረት ህፃናትን ለማስተማር ለማብቃት ዝግጁ ነኝ። አሁን ክሎም ሰልጣኞችን በዚህ ረገድ መምህራን ከመማር ማስተማር ዙሪያ እንደ አሪአፍ ያሉ የአፍ መፍቻ ቋንቋ ከማስተማር አኳያ እየደገፈ ያለው የተሻለ ውጤት የማምጣት ግብ ተጥሎ እንዲሰራም ተጠይቀዋል። ያ ስልጠና ቢቀጥል ቀጣይነት ቢኖር ደስ ይለኛል። በጣም ስልጠናው ገንቢ ነው። ለኛም ገንቢ ነው፣ ለህፃናትም ገንቢ ነው። አሁን እኛ በወሰነው መሰረት ህፃናትን ለማስተማር እኔ በበኩሌ ዝግጁ ነኝ። እኔ የተረዳሁትን ለማስተማር ዝግጁ ነኝ። ይሄን ነው የሚለው። እንደገና የሚመጣውም ትውልድ ትምህርቱ በአሪአፍ ስለሆነ ህፃናትም ሲጀመር በጫወታ መልክ ነው የሚማሩት። ህፃናት በአሪአፍ በአካባቢ ቋንቋቸው እንዲማሩ ተምሮም ደግሞ ያውቁትን ፊደላት ጽፎ የጻፉትን ደግሞ እንዲያነቡ በበኩሌ ኃላፊነት ለመውሰድ እፈልጋለሁ። አሰልጣኝ መምህር ሚካኤል ሌፎና መምህር ጣሳው በበኩላቸው ይህ ስልጠና ለ4 ተከታታይ ቀናት እንደተሰጠ በመጥቀስ መምህራንን ከመማር ማስተማርና በአሪአፍ ቋንቋ ዙሪያ ክህሎታቸውን ለማዳበር የታለመ ስለመሆኑ ጠቅሰዋል። ተከታታይ ለ4 ቀናት መምህራኖቻችንን ለማሰልጠን እንችለናል። ይህንን ስልጠና በመንሰጥበት ጊዜ ከዚህ በፊት በአሪአፍ
ትምህርቱ አያውቅም ነበር። ሁሉም ትምህርት ያው ቅድመ መደበኛው ላይ በአማርኛ ነው የሚሰጠው። አሁን ላይ እንደኛ ዞን ሁሉም ትምህርት በዚህ በስርዓተ ትምህርቱ በአሪያፍ እየተሰጠ ስለሆነ ላይ 1 2 3 4ኛ ክፍል ላይ ያሉት በአማርኛ ስለሚማሩ ለዚህ ደግሞ መስራት ይሆን ዘንድ ቅድመ መደበኛው ላይ መጀመሪያ መሰራት አለበት በሚል መንግስት ወደታች ማንኛውም ሰው በአፍ መፍቻ ቋንቋ ትምህርት መሰጠት አለበት ባለው ልክ እኛም ደግሞ ወደታች መተን እንደ አሪ ዞን ቅድመ መደበኛውን መጽሐፍ ወደ አረኛ ከቀየረን በኋላ ከዚህ በፊት በአማርኛ ሲሰጥ የነበረውን አሁን ላይ ወደ አረኛ ቀይረን መምህራኖቻችን ከዚህ በፊት በአሪያፍ እንዴት እንደሚያስተምሩ ስለ ይዘቱ ስለ ትምህርቱ ስለምኑ አያውቁም ነበር። አሁን በዚህ በ4 ቀናት ውስጥ መምህራኖቻችንን አንደኛ የፊደል አቆጣጠር እንዴት እንደሆነ አሪያፍ ፊደላት ጠቅላላ ስንት እንደሆነ እንዴት እንደምንነበብ ከዛ ቃላት እንዴት እንደሚመሰረት አረፍተ ነገር እንዴት እንደሚመሰረት አረፍተ ነገር ከተመሰረተ በኋላ በንግግር የተለየ ቋንቋ እንደገና ደግሞ በጽሁፍ የተለየ ቋንቋዎች አሉ። እነዚህ ሁሉ እንዴት እንደመጻፍ በአጠቃላይ እነዚህን በዚህ መልክ ለመምህራኖቻችን በ4 ቀን ውስጥ ስልጠና ሰጥተን ስልጠናውን ቅድመ መደበኛ ህጻናትን ከቤት የሚመጡትን እንዴት ማስተማር አለበት የሚለው መምህራኖችን ይዘን እስከዚህ ቆይተናል። ከዞንም የመጣ ባለድርሻዎችም ስለ ህጻናት መማር ማስተማር አያያዝ በኩል ያው ስልጠና ሰጥተዋል። አሁን እኛም በአሪያፍ ቋንቋ የተዘጋጀው መጽሐፍ ሰጥተናል ለነሱ። እነሱም ፊደላትን እንዴት ያነባሉ፣ ከትምህርት ቤት ሲመጡ ህጻናት ከቤት የራሳቸውን የእናቱን ወይ የአባቱን ቋንቋ ይዞ ስለሚመጣ የራሱን የፈታበትን ቋንቋ እንዴት መማር እንዳለበት በሱ በኩል ስልጠና ሰጥተናል። ደግሞ በመጽሐፍ በኩል የተዘጋጀው በፋይዳ ሂሳብ ቆጠራ በፊደል በስፖርት ያዛለ መጽሐፉ አንድ ነው፣ ግን የ6 ትምህርት አይነቶች ነው በውስጡ ያዘው። ስለዚህ ለነዛ ሁሉ የማስፈልገው በአሪ የተዘጋጀውን ስልጠና ሰጥተናል ማለት ነው። በመጨረሻም ለትምህርቱ ዘርፍ እድገት የተሰጠው ስልጠና ጉልህ አስተዋጽኦ እንደሚኖረውም አመላክተዋል። ዘገባው የባልደረባችን የይፍረድ አዘነ ነው።